ሰላም ወገኖቼ እንደምን አላችሁ? ሰላም ብያለሁ። እንዴት ናችሁ? እንኳን ለብርሃኑ ትንሣኤ በሰላም አደረሳችሁ እላለሁ። ይህን ቪዲዮ ለብዙ ሰው እንዲደርስ ሼር፣ ሰብስክራይብ፣ ላይክ አድርጉልኝ ወገኖቼ። አንድ የደረሰብኝ ችግር ነበርና እሱን ለማጋራት ያህል ነው። በጣም ስለተቸገርኩ ነውና ያው ችግሬን በመረዳት የሆነ እንትን ታደርጉ ስለፈለኩ ነው። ሌላ አይደለም። ችግሬ ምንድነው መሰላችሁ? እኔ የ2011 ተፈናቃይ ነኝ። ከኦሮሚያ ክልል ምስራቅ ሸዋ ዓለም ጤና ወይም አናቦራ በኦሮመኛ ይባላል። ከሱን የተፈናቀልኩኝና ብዙ 14 ዓመት ምናምን የኖርኩበት ነው። ብዙ ሀብት ያፈራሁበት ነው። ብዙ የስራ እድልም የፈጠርኩበት ነበር። በጣም ብዙ ገንዘብ ከስሮብኛል፣ ተቃጥሎብኛልና ያው ከዚያ ጀምሬ ከ2011 ጀምሬ በጣም ብዙ ዋጋ እየከፈልኩ ነው። ብዙ ስቃይና መከራ እያየሁ ነው ያለሁት የሚገርማችሁ። እና በምትችሉት ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዚሁ አጋጣሚ የምታግዙኝ ነው። ከዚያ ጀምሬ ነው ያው አሁን ያለሁበት እንትን አርት ውስጥ ስለሆንኩኝ እሱን ነገር እንድታግዙኝ ስለፈለኩ ነው። ያው ሙዚቃ ዓለም ውስጥ ነው ያለሁትና ያው አንደኛ የራሴ ዩቲዩብ ከፍቼ እሱ ላይ ነው ቪዲዮዎችን የለቀኳቸው ነበር። እየታዩልኝ አይደሉም። እነሱንም ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ያው እንድታሳድጉ ለክፍያ እንድታበቁኝ ነው። ሌላ ደግሞ በአገር ውስጥ ያላችሁ አርቲስቶች፣ ወጪም ያላችሁ አርቲስቶች በእግዚአብሔር አግዙኝ። እኔ በጣም ተቸግሬያለሁ። አግዙኝ ወገን አግዙኝ። እኔ ማርያምን እኔ ወዴት እንደምሄድ ግራ ገብቶኛል። እኔ አሁን ያለኝን ገንዘብ በተለያየ እንትን እያወጣው ከስሮብኛል። ምንም 5 ሳንቲም የለኝም። አሁን በዚህ ሰዓት ገንዘብ የሚባል የለኝምና በጣም እኔ ማርያምን ልመና ላይ ነው ያለው ማለት ይቻላል። በቃ በዚህ ሰዓት ተለምኖ እንኳን ገንዘብ የማይገኝበት ሰዓት ነው። ሰውን ሰው ፈርቶታል ወገኖቼና አግዙ በእግዚአብሔር ያላችሁ። እንደው አሁን ምንም ብለው በቃ ለመናገር ራሱ ቃል አንሶኛል። እኔ ማርያም በጣም ደክሞኛልም እና አግዙኝ ነው የምላችሁ። ከዚያ በኋላ መሪውን የሚባል ልጅ ላከልኝ። መጣ፣ ተገናኘን። ምንድነው የምትፈልገው አለኝ። አይ እኔ እንዲህ ነበር መስራት የፈለኩኝ። እኔ ያው ግጥም ነበረኝና ትሰራልኛለህ ወይ ምናምን ብዬ ጠየቅኩት። እስቲ ና እንሂድ ብሎ በህብረት የሚሰሩበት ወደ 10 ነው ምናምን ሆነው የሚሰሩበት ክፍል ያለው ነገር ነው። እዛ ይዞ ይገባ። ከዛ በቃ ብር ይዘሃል አለኝ። እኔ ለእጄ ላይ 3000 ብር አለኝ ምናምን አልኩት። አይ 3000 ብር አይደለም እኔ የምሰራ 8000 ብር ነው አለኝ። 8000 ብርማ አቅሜ አይፈቅድም አልኩት። ከዛ እሺ በቃ 7000 ብር እሰራልሃለሁ አለኝ። እሺ አልኩት። ያን 3000 ብር ቀብድ ከፈልኩትኝ። ከዚያ ግባ አለኝ። ያው ለካ ዳይሬክተር ያስፈልገዋል፣ የድምጽ ፎካል ያስፈልገዋል፣ ግጥሙ ራሱ እንትን ያለ ነው፣ የተዘበራረቀ ነገር ነው። በቃ ዝም ብዬ ብቻ ሀሳቡ ስላለኝ ግባ አለኝ። እሱም ብሪቱን ለመቀበል ገባው። ያንን በ10 ደቂቃ ስራ አለኝ። ያንን ሰርቼ ወጣሁኝ። ያንን 3000 ብር ሰጠሁት ማለት ነው። ከዚያ በኋላ ሲደርስ ደውልልሃለሁ አለኝ። እሺ ብዬ ሄድኩኝ። እንደገና ያን 4000 ብር ይዤ ተመልሼ ውሰድ አለኝ። ያንን ድምጽ ተቀብዬ ሄድኩ ማለት ነው። እንግዲህ ይህን ሁሉ ታሪክ እንዳወራው ያስገደደኝ ያው የደረሰብኝ በዚህ ሙዚቃ የተነሳ የከፈልኩት ዋጋና በጣም የተሰቃየሁት የራበኝ የጠማኝን ችግር ለመግለጽ ያህል ነው። መቼም እንግዲህ ትረዱኛላችሁ እያስባለሁ። ይሄ ነው ሰው በብዙ ብር በሚሊዮን የሚገመት ንብረት ተቃጥሏል። 450 ሺህ ብር የወጣበት ቲማቲም ከብት በልቶታል ማሳ ላይ። 300 ምናምን ሺህ ብር የወጣበት እንደዛው ዝም ብሎ ከብት በልቶታል። ጠቅላላ ወደ 800 ምናምን ሺህ ብር ማሳ ላይ ነው ቀልጦ የቀረ። ግን ከዛም ቤት ንብረቴም እዛ ብዙ ንብረት አለ፣ ሁሉ ከስሯል። አካውንቴ ላይ የተወሰነ ብር አለችኝ፣ እሷን ብቻ ነው እንዲያስቆጣውኝ እና ፈጣሪ እንትን ቢለኝ ኑሮ ያ ሁሉ ሀብት ለኔ አይጠፋብኝም ነበር። እኔ ያንን ካጠው በኋላ ዝም ብዬ ባላቅሜ እየሰራው መኖር ነበረብኝ። ግን ያለም የማልወጣው ጨለማ ውስጥ ገብቼ
ከፍተኛ ነው ዋጋ ከፈልኩኝ። ያው ይሁን ብዬ ተቀብዬ ነበር፣ እኔ አላሰብኩትኝም። ከዚያ በኋላ ያን ሙዚቃ ለሰው ሳስደምጠው ይሄ እኮ ሙዚቃ አይደለም ሳምብል ነው የሰጠህ፣ ይሄ ደግሞ ገና ግጥሙ ራሱ የሚወጣ ነገር አለው፣ ዜማው ራሱ አንድ አይነት ነው። ስለዚህ እንደገና ስቱዲዮም ታልገባ ቤት ሙዚቃ ሆኖ ገበያ ላይ የሚውል አይደለም ማለት ሰው የሚያውቁ ሰዎች እንደዚያ ሲሉኝ እኔም ተስፋ አልቆረጥኩም። ተነስቼ እንደገና ወደ ባህር ዳር አርኩኝ። ባህር ዳር ተደረስኩ በኋላ